እግዚአብሔር ለምን አልሰራህም ብሎ አይመታህም። ብቃት ጸጋ ሰጥቷል። ቀጥሎ ፍቅር አለው። የሚፈተን ሊጥልህ አይደለም፣ ማደግን ቼክ ሊያደርግ። እምቢ ካላልክ በቀር እግዚአብሔር የሚያስፈልገንን በሙሉ በአዲሱ ኪዳን ላይ ሰጥቶናል። እግዚአብሔርን መውደድ ሕግን ለመፈጸም ቀላሉ መንገድ ነው። ወንጌል ጸጋና ፍቅር ነው። አይገርም? ብሉይ ኪዳን በጣም በእሳት በደመና በባህር መከፈል በመሬት መንቀጥቀጥ እኮ ነው የሚመጣው። በጣም እኮ ነው የሚደንቀው። ጳውሎስ እንደዚህ ይሏል፣ የሞት እኔ አይደለም እኔማ ሳደንቅ ስገረም በእውነት ነው የምላችሁ። ቃይን እዚህ ቢሮ ቁጭ ብዬ እያነበብኩ ወይ ጉድ እላለሁ ብቻዬን እንደ ሞኝ። ወይ ጉድ ምን አይነት ኪዳን ነው! እንዴት አይነት አገልግሎት ነው! ምን አይነት መመረጥ ነው እላለሁ ሰዎቹን እያየሁ። ጳውሎስ መጣ። በእርግጥ እነዛ የሕግ አስተማሪዎች ትንሽ አናደውታል። ኢየሱስን አቃለሉበት እና በብሉይ ኪዳን ሊመኩ ሲሉ የሞት ሰው የሚያልቅበትን ኪዳን ነው የምትመካው፣ አንተም ትሞታለህ አለ። ከዛስ ከጊዜ በኋላ የሚጠፋ ማቆያ አለው፣ ሞግዚት እና አባቴ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እስኪ አቅፈኝ ድረስ መጠበቂያ። ሕግ እኮ እንደሱ እኮ ነው የሆነው። ብሎን አልተመቸ ነው። የሞቱ ግደለው፣ ይቀሰፉ፣ በቃ አለቅን አለ። ሞግዚት ገደለን። አገላብጦ መግረፍ እኮ አይደለም መሞት ሆነ። በቃ ስራችን መጣ። ጌታ ኢየሱስ መጣ። አባታችን በልጁ በኩል መጣ። አምጣ ልጄን አለ። አምጣ ልጄ። አሁን አባት እጅ ላይ ነህ። the safest place እግዚአብሔር እጅ ላይ ነው ያለው። አየ እግዚአብሔር እንደዚህ የሚያቅፍ የሥራ አይደለም ግንኙነታችን የህይወት ነው። አየ እግዚአብሔር ምን ሰርተሃል አይደለም የሚለኝ፣ ልጄ ነህ ነው የሚለኝ። የህይወት ቁርኝት አለን በክርስቶስ በኩል ወንጌል። እግዚአብሔር በቅዱስ ቃሉ ወልዶናል። ኢየሱስ ጌታ ነው። ቁርኝታችን አንድነታችን አሁን የህይወት ነው፣ የህይወት ነው። የኔና እግዚአብሔር መሃል ያለው ምን ሰራ ምን አልሰራ አይደለም። መጀመሪያ ልጅነቴ ላይ ነው። ከዛ ልጅ ስለሆንኩ ነው ማፈራው። ልጅ ስለሆንኩ ነው እንደ ልጅ ማድገው ምኖረው እንጂ ልጅነቴ ነው የሚቀድመው። ምን አልሰራም ብሎ እግዚአብሔር እየመታ አይደለም ያሳድገኝ። እግሩ ላይ ቁጭ አድርጎ እየመከር ካንተ ልጅ እንደምታሳድገው በክርስቶስ ደም በኩል በተሰራው ስራ በኩል ደግሞ በራሱ በክርስቶስ ኢየሱስ ማንነት በኩል እንዴት እደነቃለሁ መሰላችሁ። በኢየሱስ ክርስቶስ በራሱ በኩል እግዚአብሔር መጣ። የሰራው ስራ አለ እኮ ኢየሱስ። አዎ ፐርሰኑ ደግሞ አለ፣ ራሱ ኢየሱስ አለ። እግዚአብሔር ልጁን አይቶ የሰራውን ስራ አይቶ ከኔ ጋር ኪዳን አድርጎ ልጆቼ ናችሁ አለ። ተቀበለን፣ አቀፈን። የአብ ጠረን አሁን ይሸተናል። ጠረኑ ሙቀቱ ይሰማናል። የአባትነት ፍቅሩ አለ። አይ ወንጌል ጸጋና ፍቅር ነው። ግሬስ አለው፣ ላቭ አለው። ጎስፕል እግዚአብሔር ያደረገው ኪዳን እሱ ነው። ግሬስ አለው። ታውቃለህ? አሁን እግዚአብሔር ለምን አልሰራህም ብሎ አይመታህም። ብቃት ጸጋ ሰጥቷል። ቀጥሎ ፍቅር አለው። የሚፈተን ሊጥልህ አይደለም፣ ማደግን ቼክ ሊያደርግ። ብሉይ ኪዳንስ ትሞታለህ። ፈተናው ለመጣል እስኪመስል እስቲ ለፉ ሲባል ሲያልፉ 24,000 ሞተ ይላል። አላለፉ እርግፍ። አዲስ ኪዳንስ አላለፍክም አይደለም ይል ጸጋ። እግዚአብሔር ተወጣው አይደለም ይል እንካ መውጫውን ጸጋ ሰጥቶ አልወጣም ካልክ አልፈለክም። ጸጋ ኢትስ ኤ ዲቫይን ኢንዶመንት፣ የመለኮት ብቃት ነው። መለኮት አቅሙን ነው የሚሰጠው። ውጣው ይላል። ኢየሱስ የወጣበትን ይሰጣል። እንካ ይሄው እኔ በዚህ በኩል እና በዚህ ጋር መንገዱም ይሆንና ጸጋውን መንከ ይላል። መንገድ አሳይቶ ጸጋ ሰጥቶ ተሻገር። እንዲህ ተሸክሞ ዝለል ሲል አልዘልም ካልክ መቼስ እግዚአብሔር ያዳነው ሮቦት አይደለም ሰው ነው። እምቢ ካላልክ በቀር እግዚአብሔር የሚያስፈልገንን በሙሉ በአዲሱ ኪዳን ላይ ሰጥቶናል። አንድ ጥቅስ ልንገራችሁ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 3 እና ቁጥር 4 ላይ እንደዚህ ነው። ከቁጥር 1 ጀምሮ ሰላምታው ምንድነው የሚለው? የኢየሱስ ክርስቶስ ባሪያና ሐዋርያ፣ ባርነቱ ይቀድማል ከሐዋርያነቱ። ባሪያና ሐዋርያ ስምዖን ጴጥሮስ ይልና ከዛ ምንድነው የሚለው? ጌታ ኢየሱስ ክርስቶስ
አይደል? ምንድነው የሚለው? ጌታ ኢየሱስ ክርስቶስ በሰራው ጽድቅ ከኛ ጋር የሚተካከል ክቡር እምነት ለተቀበላችሁ ይላል። ከዛ ቀጥሎ ምንድነው የሚለው? በአዳኛችንና በአምላካችን ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ የመለኮቱ ኃይል እግዚአብሔርን ለመምሰልና ለእውነተኛ መንፈሳዊነት የሚያስፈልገንን በሙሉ ሰጥቶናል። የመለኮቱ ኃይል እግዚአብሔርን ለመምሰልና ለእውነተኛ መንፈስን የሚያስፈልገንን በሙሉ ሰጥቶናል። ክብር ለኢየሱስ ይሁን። ትቀበላላችሁ፣ ተቀብሏችሁ ሰጥቷችኋል። በዚህም ምክንያት በዚህ ዓለም ካለ ክፉ ምኞትና ከምግባረ ብልሹነት አምልጣችሁ የእግዚአብሔር መለኮታዊ ባህሪያት ተካፋዮች እንድትሆኑ በእነዚህ ባህሪያቶች አማካኝነት እጅግ ክቡርና ታላቅ ተስፋን ሰጠን ይላል እዛው ላይ። ክብር ለኢየሱስ ይሁን። የሚያስፈልገንን በሙሉ ሰጥቶናል። አዲስ ኪዳን ተሰጥቶናል። ብቃታችን ክርስቶስ ነው፣ መካከለኛ ነው። እግዚአብሔር ኢየሱስን ብሎ ልጁን ብሎ ተቀብሎናል። የገባችሁበት ኪዳን ይሄ ነው። ስለዚህ ኪዳን ግን የብሉይ ኪዳን አባቶቻችን ነቢያቶች ስፔሻሊ ኤርሚያስና ሕዝቅኤል የተሰመረ በጣም ግልጽ የሆነ ትንቢት ተናግረዋል። ግልጽ የሆነ ትንቢት ቀድሜ የነገርኳችሁ ኤርሚያስ 31 ላይ በጣም ግልጽ ነው። 31 ከ31 እስከ 34 ድረስ አንብቡት። እንደገና ሕዝቅኤል ተንብዮአል። የሕዝቅኤልንም ትንቢት ምናልባት እናንተ ጊዜ ካላችሁ እንድታነቡት ሕዝቅኤል 11:19 ላይ ታገኙታላችሁ። ሕዝቅኤል 11:19 ላይ ታገኙታላችሁ። እግዚአብሔር አዲስን ኪዳን አደርጋለሁ ማለት ሕጌን በልባቸው ላይ እጽፈዋለሁ፣ የድንጋዩን ልብ አወጣዋለሁ፣ በአእምሯቸው ላይ በልባቸውም ላይ አተመዋለሁ፣ አስቀምጣለሁ። ሕጌን ወንጌል ነው፣ ውስጣቸው ነው ማስቀምጠው አለ እግዚአብሔር። ታብሌት ላይ ጽፌ በድንጋይ ምንድነው የድንጋይ ጽላቱ አይደል? የድንጋይ ጽላት ነው። እሱ ላይ ጽፌ እንዲያስቀምጪ አንብበው አላላቸው፣ ልባቸው ላይ ጽፈዋለሁ አለ እግዚአብሔር። አዲስ ኪዳን ነው፣ ልባቸው ላይ ነው የምጽፈው። ምን the best solution ብሎ እግዚአብሔር ያቀረበው ሕጉን አድርጉት አይደለም ያለው፣ ሕግ ሰጪውን ውደዱት ነው። አሁን ሕግ ሰጪውን ከወደድከው ሕግ ማድረግ አይከብድህም። አሁን ሰጪውን እንድንወደው አደረገን። ልባችሁ ላይ ጽፋለሁ፣ ገብቼ አድራለሁ። ማንም እከሌና እከሌ ተነስቶ እግዚአብሔርን እወቅ አይልም። እኔ ራሴ እንድታቁኝ አደርጋለሁ። ከእኔ ጋር ህብረቱን መጀመሪያ አስተካክለዋለሁ። ከዛ ማድረጉ ነው ልብ ላይ ጽፈዋለሁ። ታረገዋለህ። ልብ ላይ ከተቀመጠ እግር እምቢ አይልም። ደጅ ተቀምጦ እኮ ነው እግራችን እምቢ አለን። ልባችን ሌላውን የሚያስበው ውስጥ የለም፣ ሕጉ ደጅ ነው ያለው። ስለዚህ እግር ወደማትፈልገው ይዞ ይሄዳል። ልብን የሚመራው ሌላ ነው። እግዚአብሔር መጣና እንደዚህ ያለ ልባው ድንጋይ ነው፣ አወጣውና ስጋ አስገብቼ ሕጌን እጽፍበታለሁ። ያኔ እና አልልም ትመጣለህ። ያኔ እከሌ አይነግርም፣ ራስህ ታቀኛለህ። አያችሁ፣ እግዚአብሔርን መውደድ ሕግን ለመፈጸም ቀላሉ መንገድ ነው። እግዚአብሔር አረጋለሁ ያለው እሱ ነው። እኔን እንድትወዱኝ አረጋለሁ። አዲሱ ኪዳን ነው እኔን ከመውደድ ይነሳል። ልባቸው ላይ ጽፋለሁ ማለት ባይዘው ሪማይንደር እገጥማለሁ ማለት አይደለም ትርጉሙ። በየጊዜው እንዲያስታውሱ አረጋለሁ አይደለም ትርጉሙ፣ እንዲወዱኝ ያረጋለሁ። አሁን ደስ ብሏችሁ አይደለም ጌታን የምትከተሉት? እኔ በእውነት ነው የምላችሁ፣ በህይወት ምንድነው በጣም ኢንጆይ የምታደርገው ካላችሁ ኢየሱስን መከተል፣ ከጌታ ጋር መሆን። እኔ አሁን እንትን ስለመፈጸምና ስላለመፈጸም ሁሉ አላስብም። ከጌታ ጋር መኖር ነው የማስበው። ከኢየሱስ ጋር መኖር አይናፍቃችሁም? ጌታ ያረገው እኮ እሱ ነው፣ እንድንወደው አረገን። ከዛ እሱን አለማሳዘን ነው ያንተ ደስታ። አሁን አንተ ልታዝን ትችላለህ አንዳንድ ነገር ስትተው፣ እሱን ደስ ካለው እተውለታለሁ ትላለህ። ሕጉን ልብ ላይ እኮ ጽፎት ነው፣ እዚህ ውስጥ ነው ያለው። አሁን እከሌ ከደጅ መጥቶ እንዲህ አታርግ እስኪል እኮ አትጠብቅም። ውስጥ ትዝ ይልሃል። ስታደርገው ኖ ትላለህ። አሁን አላደርገውም ብቻ አይደለም የምትለው፣ አላደርገውም ብቻ እኮ አይደለም እኮ የምትለው፣ እማታደርግበት አቅምም አለ ውስጥ። አንዱ አቅም ጸጋ ነው። ሌላኛው ደግሞ እሱን ራሱን መውደድ፣ ፐርሰኑን መውደድ፣ ኢየሱስን መውደድ፣ ከጌታ ጋር መኖር፣ ከክርስቶስ ጋር አብሮ መውጣት መግባት፣ ከኢየሱስ ክርስቶስ ጋር አብሮ መመላለስ። አንተ ገብተህ ቤተ ቁጭ ስትል ብቻህን አይደለም፣ ጌታ ካንተ ጋር አለ። ስትተኛ አይተውም፣ አብሮሃል፣ ይጠብቅሃል ቁጭ ብሎ። አንተ ስትተኛ አብሮ አይተኛም፣ ቁጭ ብሎ ይጠብቅሃል። ስትነሳ አብሮሃል፣ ወደ ስራ ስትሄድ አብሮ ይሄዳል፣ አይተውህም። ቻሌንጅን አብሮ ይቀመጣል፣ ይጋፈጥልሃል። ጦርነትም አለ እሱ። አሁን እኛ የምናየው በጣም ትንሽ ነው። 2-3 የጠላት ፍላጻ ሽው 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 ሲል ሊገለኝ የመከረ እንላለን። 98ቱን እኮ እሱ ነው የጣለው። 2 ነው ያየው አንተ እንዴ? መዝሙር 91 ላይ ያለው ዝም ብሎ ዳዊት ራሱ የገባው በቀን ከሚበር ፍላጻ፣ በቀትር ከሚሄድ ጋኔል፣ በሌሊት
24 ሰዓት ነው ባይዞ ጦርነቱ 24 ሰዓት መዝሙር 91 እኮ እና አንተ በዚህ ሁሉ እንዴት ነው የምትሆነው? በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድራል። በቃ ዳዊት በሰላም የምኖረው ስለዚህ ሲሯሯጥ ነው የሚውለው አለ እና ሁሉን በሚችል አምላክ ጥላ እግዚአብሔር እንደዚህ። እስቲ አሜን በሏ። ጮክ ብሉና አዲስ ኪዳን ገብቻለሁ በሉ። ድገሙና የአዲሱ ኪዳን አገልጋይ ነኝ በሉ።